ጌታችን መድኃኒታችን ኢየሱስ ክርስቶስ ራት ሲበላ በጸሎተ ሐሙስ ለሐዋርያት ጋር ተቀምጦ ሳለ አንድ ዶሮ ነበር ያ ዶሮ ተነስቶ ይሁዳ ወደ ፈሪሳውያን ሲሄድ ተው ይሁዳ ፈጣሪን አትሽጥ ይለው ነበር እየተከተለ ወግዳን ተብሎ ያባረዋል አላየ ለጌታ መጥቶ እንደዚህ ብለው ተማክረዋል አንተም ትሸሽ እንደሆነ ሽሽ ብሎ ተናገረ አፈውጥ ኋላ ጌታ አይኔስ ዓለምን ለማዳን መጥቻለሁ ግን አንተም እንዴው ውለታ አይቅርብ ብሎ ያን ዶሮ ምን አርጎታል እኔ እስከምመጣ ድረስ ሞት አይንካ ብሎ መርቆታል ያንን ዶሮ ማለት ማዕረገ ዶሮ ሆሰቶታል የዶሮ ማዕረግ የዶሮ አለቃ እንዲሆን ማለት ነው አቤት እካ ሲተዝግል ኤነና ዶሮ የዛኔ የጴጥሮስ ዶሮ ያኔ ነበር ቢሰማ እንዴ ነው የሚሆነው እንዴ ቀላል ይቀልዳሉ እንደ ህዝብ ላይ ህዝባችን ወንጌል በእውነት ያሳዝናል በአንድ መልኩ ስታዩ ግን በቃ አትሞትም ብሎ ቃል ገባለ የማይሞት ዶሮ እንዴ መንግስተ ሰማያት ወረሰ ሊሉን ይችላል የሆነ ገዳሙስ ኢትዮጵያ ውስጥ አለ ብሎ ሊቀጥሉ ይችላል በጣም እኮ የሚገርም እኮ ነገር ነው ወገኖቼ ስለዚህ ለጴጥሮስ ዶሮ ፍትህ ይገባል እንደዚህ ባለ መንገድ እየቀለዱ ህዝብ ላይ ይሄንን ድራማ ለሚሰሩ እነዚህ ነው ማውገዝ ያለባችሁ በሉልኝ መወገዝ ያለበት ይሄ ሰው ነው በቃ